ዛሬ ገብሩ መንፈስ ቅዱስ ናቸው። አንዳንድ ነገሮችን እናወራ እና ላይክ አድርጉኝ። ያውዬ ናቸው ዛሬ ያውዬ ወዳጆች እስኪ ስንት አላችሁ? የአቡነ ገብሩ መንፈስ ቅዱስ ናቸው። የአቡነ ገብሩ መንፈስ ቅዱስን በጣም እወዳለሁ፣ በጣም ማለት ነው። እናንተም እስኪ ላይክ አድርጉ፣ ላይክ ሰብስክራይብ ግን ለምንድን ነው ላይክ ሰብስክራይብ የማታደርጉኝ ማለት ነው እንዴ? ተው። እኔ ኢትዮጵያ አይደለሁም እንዴ? እኔ ሀበሻ አይደለሁም እንዴ? ነጭ መሰልኳችሁ እንዴ? ሽንት ቤት እኮ የማጥብ ነኝ። ሽንት ቤት አጥቤ ብዙ ነገር ሆኜ ፎረፎር ፊት እስከሚያወጣ ድረስ ፊቴ ማዲያ እስከሚያወጣ ድረስ የምሰራ ልጅ ነኝ። ለምንድን ነው ሰብስክራይብ ላይክ የማታደርጉኝ? ጥያቄ ነው። ይህን ቪዲዮ የምታው ሁሉ ለእናንተ ጥያቄ ነው። እውነት እስከ መጨረሻ ቪዲዮን አዳምጡ። መግቢያ ላይ ስላያችሁ ወተታቸው ነው ደግሞ ዛሬ ይዤላችሁ መጣሁት ማለት ነው። ግን ሰብስክራይብ ባለማድረጋችሁ እውነት ለምንድን ነው ጋይስዬ? እኔ ሁሌ ሰብስክራይብ አድርጉኝ ማለት አለብኝ? ብርቱካን ፋይቱ ቻናል ስታው ሰብስክራይብ አድርጉ፣ አበረታቱኝ። እኔም ደግሞ ነገር ለሌላ ትውልድ እረዳለሁ፣ ተተኪ ሆናለሁኝ ማለት ሌላ ሰውም ደግሞ እኔ አድቄ ሌላ ሰው ማሳድጋለሁ። ምን ባገኝ የታመመ ጠይቃለሁ፣ ባልካ ላይ እየቀረ ጎበኛለሁ፣ በጠበል ቦታ ያለ ሰው ጎበኛለሁ፣ አንዳንድ ችግሮች ሲደርሱ ጎበኛለሁ። ምን ችግር የለውም እኮ ጋይስ፣ ኖርማል ነው። አስበንበት ስለገባን አበረታቱን። ዝም ብላችሁ ስክሮል እያደረጋችሁ አትለፉ። ጥያቄ አስተያየት ኮሜንት ላይ አስቀምጡልኝ። ሰላም ክቡራትና ክቡራን የብርቱካን ፋይቶች ፋሚሊ ሰላም በያለው በያላችሁበት ዓለም ዳርቻ ሰላም፣ ደስታ፣ ፍቅር፣ አንድነት ተላ ለእናንተ ይሁን። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ውድ ኤርትራውያን፣ ውድ ኢትዮጵያውያን፣ ውድ ትግራውያን ለእናንተ ሰላም፣ ደስታ፣ ፍቅር፣ አንድነት ተድላ አብዝቼ ለእናንተ እመኛለሁ። እንግዲህ እህታችንን መግቢያ ላይ እንዳያቸዋት ማለት ነው። ሲጀመር እሷ የማዳሟን ምን አስነካት? የማዳሟን እኔ ደጋግሜ ነው ያየኋት እና ለሌሎቻችሁን ማስተማሪያ ይሆናል። ተዚህ ቀደም እህታችን ብዙ ነገሮች የወሰደችው ነገር አለና እና የማታውቁትን መድኃኒት አትንኩ፣ የማዳሞቻችሁን አትንኩ፣ በፍጹም አትንኩ። የመጣ ነው ለስራ እስከሆነ ድረስ እኔ ድንገራችሁ የመጣ ነው ለስራ እስከሆነ ድረስ ብዙ ልጆች እኮ ተስራ የሚባረሩ አሉ። የማዳሞቻቸውን የልጆቻቸውን ልብስ እየለበሱ ሚዲያ ላይ እየታየ የልጆቻቸውን ጫማ እያረጉ ጌጣጌጣቸውን እያረጉ ሚዲያ ላይ እየታዩ ብዙ ልጆች ተደህና ስራቸው የሚባረሩ አሉ። ስለዚህ አንቺ ሲጀመር ማለት ነው የማዳምሽን ምን አስነካሽ? የማዳምሽን ምን አስነካሽ? ኃጢአት ነው። እውነት በጣም ኃጢአት ነው። ምንም አይነት ነገር እግዚአብሔር ተሰጠን ውጪ ምንም አይነት መጠቀም ኃጢአት ነው። ይሄንን ማወቅ አለባችሁ። እነዚህ ጋር ያሉትን ነገሮች መሰራት ያሉትን ነገር ሁሉን ነገር መሰራት እንግዲህ አንቺ ሰነፍ ሆነሽ ወይንም አንቺ ስላልተመቸሽ መስራት ስለማትቺ ነው መስራት ስለማትቺ ነው ልትሉኝ ትችላላችሁና ቆሴ ቁርአን ለቀቀችብኝ። እንግዲህ ድምፁ ሊገባም ላይገባም ይችላል አይደል ነው። ቢያንስ በሩን ዘጋሁት ማለት ነው። እኔ እንጃ በቃ አንቺ ስላልተመቸሽ ነው ማቀባባት ስለማይመች ነው ሰነፍ ሆነሽ ነው ማለት ልትሉኝ ትችላላችሁ። እኔ ባዘው እኔ ራሴን የምጠብቅ ሰው አይደለሁም። እኔ በጣም ራሴን የምጠብቅ ሰው አይደለሁም። ያኔ ዝም ብሎ ነው ያኔ ኖርማል ነገር ነው። ዩቲዩብ ላይ ተወጣ ምናምን ራሱ እንደዚህ አካብጅ ምናምን አይደለም ይሆናል። እንዱ ዝም ብዬ ነው የምሰራው ነገሮች ሁሉ የምሰራቸው ነገሮች ሁሉ ኖርማሊ ነው። ስራ እየሰራው ስራዬ ብዬ ሚዲያ ላይ ወጥቶ እንደሚናገር ሰው ወይም ብስቆ ቀይሬ ተቋቁዬ ወይም ፀጉሬን አስተካክዬ ሁሉ ነገሬን አስተካክዬ አይደለም እስካሁን ደስ ዩቲዩብ ላይ የምሰራው። ዝም ብዬ ኖርማሊ ነው የምሰራው ማለት ነው። ያው እንግዲህ አንዳንድ ሰዎች ውበት ልትፈልጉ ትችላላችሁ፣ ጥሩ ነገር ልትፈልጉ ትችላላችሁ፣ ጥሩ ካሜራ ልትፈልጉ ትችላላችሁ፣ ጽድት ያለ ቪዲዮ ልትፈልጉ ትችላላችሁ። እና ያ ነገሮች እኔ ጋር የሉም ማለት ነው። እንደመጣልኝ ነው ቪዲዮ የምሰራውና የምወስደው። በዛ አጋጣሚ በጣም ይቅርታ። ያው ጽድት ያለ ቪዲዮ ግን ወሳኝ ነው ለቻናል ጽድት ያለ ቪዲዮ ወሳኝ ነው እላችኋለሁ። ስለዚህ አንድ እህታችን ምን ተደረገች ማለት ነው እንደዚህ የማዳሟን መድኃኒት ታነሳና
ተመኝቷ ስር ግጥም አርጋ ትወስደዋለች ማለት ነው። ግጥም አርጋ ትወስደዋለች። እሱ ምንድነው ፍቅር ሲሰሩ የሚጠቀሙት መድኃኒት ነው ማለት ነው። ሙቀት እንዲሰጣቸው ማለት ነው። ገባችሁ? ለዛ የሚጠቀሙ ያቺ ዝም ብላ ወስዳ አላወቀችም። ዝም ብላ ግጥም አርጋት ትወስዳለች መድኃኒቱን። ከዛ እንዳለ አንጀቷን ቁምድምድምድምድምድ ውስጧ ደም በቃ ደም በደም ውስጧን እውነቴን ነው የምላችሁ። ይህን ደግሞ እሸት ከሆነ ማለት ነው ሳሚ ማስረሻ ሚዲያ ላይ ግቡና ሳሚ ማስረሻ ላይ ግቡና ሶሪ ይቅርታ ጋይስ በመሃል ልጅቱ ስመጣ ነው ያቋረጥኩት እላቸዋለሁ። ከዛ አንጀቷ ጎልመድ ብሎ ሐኪም ብትሄድ እንዴት ትዳን? እውነቴን ነው የምላችሁ ሐኪም ብትሄድ እንዴት ትዳን? በቃ ውስጥ እንዲያለ ውስጥ ቀዋን በሽሽት ሽታል ነው ያደረገው። ቅጥልጥል ነው ያደረገት ማለት ነው። እነሱ የሚጠቀሙበት የራሳቸው ሲስተም አለ። አሁን የሚችታችን ደግሞ እንግዲህ ምንድነው ገብታ የሰዎቿን የሚጠቀሙትን ለምን ትጠቀማለች? አይሆና ሐኪም ቤት ኬርኩኝ ሐኪም ቤት ቀጠሮ ሰጡኝ አልወጣልኝ እያለቀሰች ነው የምትጠቀሙና እና በጣም ከባድ ነው እውነት። እንደዚህ አይነት ነገሮች ባትጠቀሙ ተው። የወጣችሁ ስለ ስራ እስከሆነ ድረስ ይሆን አይከብዳችሁም። ግን ይሁን እያነገኛችሁትን ነገር መሞከር ያገኛችሁትን ነገር ሁሉ እያነሳችሁ መሞከር ትንሽ እንጃ አስቀቀና ይዛችሁም እንደሆነት እንምላችሁ እንዴት ያገኛችሁትን ሁሉ እያነሳችሁ ተሞከራላችሁ ነው ነውር እኮ ነው። የተገኘን ነገር እየተነሳ አይሞከርም። ያገኛችሁትን ተሞከራችሁ እናንተ ያልሆነ ቦታ ትወርቃላችሁ ማለት ነው። ያገኛችሁትን ሁሉ መሞከር ይቀርባችሁ ያኔ ይጠቅማችኋል ብዬ አስባለሁ ማለት ነው። እንዴ ማለት በዛን እኮ እናንተም እኮ ያገኛችሁትን ወንድ ታገባላችሁ እንትን ትላላችሁ። እኔ ማዳም ቤት ገብታችሁ የማዳምን ኮስሞቲክስ መጠቀም ኖ እንደዛ ጥሩ አይደለም። ስለዚህ እናንተ ያልሆነ ቦታ ወርቃችሁ ነው የምትገኙት ማለት በዛ አይነት እኮ እናንተ ያገኛችሁትን ስትጠቀሙ ነገ ደግሞ ወዘር ብላችሁ የሆነ ያገኛችሁትን ወንድ ትጠቀማላችሁ። ከዛ ዲቃላ ይመጣል፣ በሽታ ይመጣል፣ ልጅ ይመጣል፣ ብዙ ነገሮች ይመጣሉ። ተው ራሳችሁ መጀመሪያ። ድሮ አንዱ እንቁላል ሰርቆ እንቁላል ሲሰርቅ ዝም ትለዋለች እናት ማለት ነው። ምሳሌ ነው የምነግራችሁ። እንቁላል ሲሰርቅ ዝም ትለዋለች። ከዛን ተንቁላሉ አለፈና ወደ በሬ ሰረቃ ገባ። በሬ በሚሰርቅ ሰዓት ተያዘ። ስቅላት ተፈረደበት። ተንቁላሉ ጀምሮ ነው። እንቁላል እያመጣ ለእናትየዋ ትሰጣት ዝም ትል ነበር እናት። ከዛ ወደ በሬ ሲገባ ስቅላት ደረሰ ያለች። ከዛ እናት ወላድናታ ልጄ እያለች ትዘመረ በሬ ሰርቆ ሊሰቀል ማለት ነው። ከዛ ምን አላት ልጁ መሰላችሁ? እናቴ በእንቁላሉ ጊዜ በቀጣሽ ኖሮ ያሁን ልጄ አሁን አይጠቅምም። ድሮ በእንቁላሉ ጊዜ ነበር መቅጣት ያለብሽ። ያሁን ልጄ ምንም ጥቅም የለውም ብሎ መለሰላት። ገብቷችኋል? ግን ይሄ ገብቷችኋል? ግን ላይክ የማታደርጉት ለምንድን ነው? ቤተሰብ ላይክ የማታደርጉት ለምንድን ነው? ጥያቄ ተጠይቃችሁ እኔ ላይክ ሰብስክራይብ እያልኩ ልጁ አይዶኖ አላቅም ለምን እንደሆነ አላቅም። እውነት ጥያቄ ፈጥሮብኛል። ወይኔ ዛሬ እውነት ጥያቄ ፈጥሮብኛል። አይዶኖ ለምን እንደሆነ ጥያቄ ፈጠረብኝ ታላችሁ። ላይክ ሰብስክራይብ የለኝም። ላይክ አድርጉ፣ ሰብስክራይብ አድርጉ። ተው ሰው እንጂ አይዶኖ ሰሩ ዝም ብሎ ኖርማሊ ሰርቶም አይዶኖ እንጃ ታያስበው የሆነ ቦታ ይደርሳል። ግን ያው እኔ ቻንስ ነው ቢሆን ኖሮ